ጀማው ይሄ ውጤት እንዳያታልለ ስዊድን ሄደን ፒጂዎችን ኳስ እንዴት መጫወት እንዳለባቸው አስተምረናቸው ነው የተመለስነው። 60ኛው ደቂቃ ያላቸውን ሙሉ ኃይል አስገብቷል። እኛም የጎደሉን ተጫዋቾች አሉ። ይኸውላችሁ እግዚአብሔር በጣም የሚያምር ኳስ በቃ እንዳሸነፍን ነው የምቆጥረው ነው። አቻምና ስለ የወዳጅነት ጨዋታ ነው እንደዚህ እኮ ስሜታዊ መሆን የለብኝም፣ ግን በቃ ኳስ አሳየናቸው እንዴት እንደሚያምር የምንጫወተው ኳስ ቀጣይ ሲዝን እንዲናፍቀኝ ያደረገ ጨዋታ ነው። ማውንት 250 ፓውንድ 250 ሺህ ፓውንድ per week we got a glass ስብር ነው የሚለው በረኛችን ተጎድቷል። ግን በቃ ያበደ ጨዋታ አማድ ፒስ ነው፣ መጓየር ፒስ ነው። እስቲል በዳሎ እምነት የለኝም። አሁንም ሌላ ፉልባክ ያስፈልገናል። ዳሎም በዚህ የሚቀጥል ከሆነ ሌላ አንድ ቴሌሜንስ ደግሞ ያበደ ነበረ። እግዚአብሔርን ዛሬ በቃ ቆንጆ የወዳጅነት ጨዋታ ነው ያሉት። ይመቻችሁ። ቀዘኑን የቤቴ ቁልዬን ቀዘኑን አመጣጣሁለት እናት ስካር ነው በቃ ስካር ሻጣቂ በረግጥ ትረክ ለቀለጥኩት ወጥቶ ማንጋ ሲጀመር የእንግሊዙ ጋንታ ጆይ ጃንታ ዱነግ ጀማኒ ነኝ አቶራም ነኝ ወያላ ላይ ምናምን ተፈነዳለህ ሼባ ላይ ምናምን ናኒ ነው ሻምብት ከተላግኝ ለለወጠበቁ ለየና ለለወጠበ በጣም አዛነኝ በጣም አዛን እንዳላገኘ ተናግሬያለሁ። ዛሬ ቼላውና ማንቼ ሁለቱም ያላቸውን የፕሪሲዝን ጨዋታ በድል አጠናቀውታል ማለት ነው። ማንቼ ከፒኤስጂ ጋር አንድ እኩል ብትወጡም ማን ነው የማንቼ ደጋፊ ምናልባት ያላየኸው በጣም ሊያስደስት የሚችል እኔ ያየሁት ነገር አለና እሱን ማጋራሃለሁ። ሁለቱንም ጨዋታ ከቨር እናደርጋለን ማለት ነው። መጀመሪያ የቼልሲ ጨዋታ ሃንግማን ዛሬ ጃቢ አሎንሶ ምን እንዳቀደ በደንብ አድርጎ አሳየኝ ማለት ነው። ባለፈው ግራ የገባው ይመስላል የትኛውን ፎርሜሽን መጠቀም እንደሚፈልግ ራሱ እርግጠኛ የሆነ አይመስለኝም ምናምን ብዬ ነበረ። ዛሬ ግን የታወቀበትና የፈመሰበትና ዋንጫ የበላበትን 3-4-3 ፎርሜሽን ይዞ ነው የመጣው። ይሄንን ፎርሜሽን ነው ይዞ የሚገባው በእርግጠኝነት ማለት ነው። ዣኦ ፔድሮ ዛሬ 2 ጎል አግብታለች ሴት ፒስ ላይ ማለት ነው። አምና ከኔ የበለጠ ሬሾ ሴት ፒስ ጎሎች ያለሽ አንቺ ነበርሽ። ዘንድሮ ማጠናክረሻል። ሶስቱም ኳሶች ክሮስ ተደረገ። የካይሴዶ አየር ላይ ቀልቦ ምናምን ስለሆነ ያገባው ያምራል። ዣኦ ፔድሮ ደግሞ ስራው እዛ ጋር ነው። ጎል አካባቢ ከተገኘ ሰርተ ብላ ነው ገባ አይደለ? ሞርጋን ሮጀርስ ሲመጣ በዣኦ ፔድሮ ቦታ ይጮታል። ዣኦ ፔድሮ 9 ቁጥር ይሆናል። ከዛ ደግሞ ፔሌስትራን ምናልባት በዛው በኩል ወይ ደግሞ ወደዚህ ያመጣዋል። ኔቶን ዛሬ እንደ ዊንግ ባክ ተጠቀመው። ባክላይናችሁ ብቻ ነው የሚቀየረው። በቃ ማክሲን ለኳ መሃል ላይ አለ። በዚህ በኩል ሪስ ጄምስ ይኖራል። በዚህ በኩል ሊቫይ ኮልዊል ይኖራል። በሁለቱም በኩል ኳስ ዲስትሪቢዩት ይደረጋል። ማክሲን ለኳ ደግሞ ሄደር ምናምን ነገር ክሊር ነው። በቃ ሁሉንም ክሊር አድርገው ቸልሲ አሪፍ ይመስላል። አሁን ማየት የምትፈልጉትን ነገር ማንቼ ጋር ደግሞ ስንመጣ ማለት ነው ከፒኤስጂ ጋር አንድ እኩል ነው የወጣችሁት። በእርግጥ ፒኤስጂ የፕሪሲዝን ጨዋታ የማሾፍ ጸባይ አለበት። ግን ፕሪሲዝን ብቻ ሳይሆን ማለት ነው ቻምፒየንስ ሊግ ግሩፕ ስቴጅ ራሱ ያሾፋል ነው የምልህ። እኔን ሊቨርፑልንና ቸልሲን መጠየቅ ትችላለህ ነው የምልህ። አሹፎ ወሳኝ ሰዓት ላይ ግን በኃይለኛው ነው የሚለጥፍህ። ስለዚህ ይሆናል የሚያኩራራ ነገር አለም አንድ እኩል ነው። ግን እኔ ለምን የሚያስደስት ነገር አየው እንዳልኩ ልንገራችሁ። ይሄ ቡድን ካሪክ በስትክክል አላማ ያስያዘው ይመስላል። ገባርለስ ላይ ተጫዋች ተቀየረም አልተቀየረም ምናምን ነገር በቃ ካሪክ በዚህ መንገድ ተጫወቱ እንደዚህ አርጉ ምናምን ነገር የተባሉትን ነገር እየተወጡት ይመስላል። ገባ አሁን የካሪክ ማኔጅመንት ሌቭል የቱ ጋር ነው የሚለውን ነገር በደንብ አድርገን ኔክስት ሲዝን እንገምተዋለን ማለት ነው። ስለ ፈርስት ሃፍ ደበደቧቸው፣ ሰከንድ ሃፍም ደበደቧቸው። ገባ የፒኤስጂ ቡድን ሊሆን ይችላል እኮ ዳዝ ኖት ማተር ተረዳኝ አይደለ? ግን እኔ አንድ ቡድን አሪፍ ፐርፎርም አደረገ ብዬ ለማውራት ማለት የጠላቱን ብቃትና ንቃት አይደለም። ገባህ? ምን ሆነ አንተ አሪፍ ካልጮትክ እኮ ሬክስም ያሸንፋል አይተናል አይደል? ስለዛ እኔ ማየው ምንድነው አንተ ምን ያህል ማድረግ የምትፈልገውን ነገር አደረክ። በዛ ደግሞ ካየኸው ማንቼ ዛሬ በጣም ምርጥ ነበር ማለት እና አሪፍ ምልክቶች አይቻለሁ ከሁለታችሁ ማለት ወንድም ጥላዎች ኔክስት ሲዝን አሪፍ ነገር እያየሁባችሁ ነው። ቀጥሉበት። ይኸውላችሁ ዛሬ አክብረናቸው ነው ራሷቸው የወጣ ነው እንጂ በዚህኛው ዩናይትድ አቻ መውጣት ራሱ እንደመሸነፍ ነው የምቆጥረው ማለት ነው። ግን ያው ማክበር አለብን እንደዚህ አይነት ቡድን ስታገኝ፣ ምክንያቱም ቻምፒዮንስ ሊግ በልተዋል፣ ባለጊዜ ናቸው፣ ባለጊዜ ማክበር አለብህ። በዚህ ሰዓት ደግሞ እንደነሱ የተሻለ ቡድን የለም፣ በዚህ ሰዓት ከነሱ የተሻለ ማለት ነው። ይህን ደግሞ አይተህ ማክበር አለብህ። ገብቷል? እኛ እንደ ትልቅ ቡድን እንደ ታላቅ እንዲህ አይነት
ስራ የሚሰሩ ቡድኖችን ማክበር ማበረታታት አለብንና እሱን አስበን ነው እንጂ እንደዚህኛው ዩናይትድ እንዳልኳችሁ ይሄ በጣም ሽንፈት ነው። ከምሬ ነው የምላችሁ። ድብደባን የፈጸምንባቸው ዛሬ እነሱ መጫወት ብለው ነው ዛሬ የገቡት ማለት ነውና ይመሸን። ለማንኛውም እንዲመለስልኝ የምፈልገው ነገር የማውንት ጉዳይ ነው። ኢኒዮሶቹም ዝም ብለው ነው የሚያዩት። በዚህ አካሄዳቸው መራቁ ነው እንደ እግሩን አጣብቆ የሚገባው። ትንሽ ይጫወታል ይሰበራል። ይሄን እያዩ አያስፈርሙም እነሱ ደግሞ የማይረቡ ሰዎች በኢየሱስ። ለማንኛውም አክብረን ዛሬ እንደዚህ መልሰናችኋል። ቻምፒዮንስ ሊግ ላይ ግን ድጋሜ እንዳላገኛችሁ አይሁኑ አሸንፊያችሁ የምመለሰው ተናግሬያለሁ ማለት ነው። ኧረ አንገት ለአንገት እንዴ ወንድም ጥላ አንተ ራስህ ነህ። ይሄ እኔ ቀጣይ ስጋት መጥቶላችኋል። ዩሲኤል ስጋት ተፈጥሯል። ስጉ እኔ ጽድት ያለ ፐርፎርማንስ ጽድት ያለ ኳሊቲ ያለው ነገር አይቻለሁ። እመኑኝ ነው የምላችሁ። ቀጣይ ዩናይትድ ዩሲኤል ያሰጋል እንዴ አንገት ለአንገት ተመችቶናል። ካንቺ እጅ አልፍም ዩሲኤል ነው ብልሽ ይቻላል። ይወደድሽ አስደመመሽ ይላል። ትዝታ ቀስቃሽ ጨዋታ ይላል። ይሄ ነው ለምን አስፈለገ እንዴ አዳጫ መውጣቱ? የኃያሉና የገና ነው የማንቸስተር ዩናይትድ ደጋፊዎች የዚህ ልጅ ዝውውር እንደ ቀልድ እንዳትዩት ማለት እኔ አስቶን ቪላን ቤት አውቀዋለሁ። በሌስተርም የሚገርም ተጫዋች ነው ማለት ነው ቴሌማስ። ነገር ግን ማለት ነው ለኛ ቡድን ምን ያክል የሚገርም ለውጥ እንደሆነ እንደ ቀልድ እንዳትዩት። ዛሬ ጆዋኔቬዝ፣ ቪቲኒያ፣ ኑኖ ሜንዴሽ፣ ማርኪኒዮስ ከዛ ሜዳ ውስጥ ኪቪች አለ። እነሱን አራቱን ቀይረው ሲያስገቡ እኛ ህጻናቶቹን አስገብተን እንዳለ ጥሩ ተጫዋቾቻችን ሉክሾ ጀምሮ ለአንድሬ ሳንቶስንም ከዛ በኋላ የማጥቃት ተጫዋቾቻችን ብራያን ምቤሞ፣ አማድ ዲያሎን ጨምሮ አስወጥተናል ማለት። ከዛ የገቡት ህጻናት ናቸው። ካስገባናቸው ውስጥ ግን ሌማንስና ጀግናው ብሩኖ ፈርናንዴዝ አለ ማለት ተቋቋም ነው። ነቪቲናን ተቋቋም ናቸው። መቋቋም አይደለም በጣም ብዙ ቻንሶችን የፈጠርነው እኛ ነን ማለት። ይሄ ልጅ ደግሞ እነዛን ቻንሶች ሲፈጠር የነካቸው ኳሶች በሙሉ ይገርማሉ ማለት ነው። እግዚአብሔርን ነው የምላችሁ። እያንዳንዱን ፕሬሲንግ መቋቋም የሚያስችል አቅም ያለው ተጫዋች ነው። ልጥራላችሁ ለምሳሌ 4 ኳስ ብጠራላችሁ በትንሹ 4 ወይ 5 ኳስ ጠራላችሁ በዚህ ጨዋታ ማለት። ዜርኪዚ ከበረኛ ጋር ያገናኘው ብሩኖ ፈርናንዴዝ ኳስ ላይ በጣም ፕሬስ እያደረጉን ጀለስ የያዘው ኳስ ነው። የሚደንቅ ፓስ አድርጎ ነው ብሩኖ ፈርናንዴዝ የሆነ ኤፌ ምናምን ነገር አሲስት ሊያደርግ እየሞከረ የነበረው ኳስ እሱን የሚገርም ትሪቤላ ነገር ነው ፓስ ያደረገለት። የሆነ ኳስ ለዜርኪዚ ሊሰጥ ፍሌቸር ይመስለኛል ታክል ወርዶ ያዳነበት የፒኤስጂ ተከላካይ እሱ ኳስ ከመገኘቱ በፊት ምን አይነት ድንቅ ኳስ ነው ፓስ ያደረገው። ከዜርኪዚ ጋር ዋንቱ ተጫውቶ በጣም ነው የሚችለው። እያንዳንዱ ንክኪው ማለት መቻሉን እናውቃለን። ለማንቸስተር ዩናይትድ በጣም አስፈላጊ እርጋታ እንፈልጋለን። እያሰበ የሚጫወት ማለት ነው። መሀል ሜዳው ላይ በጣም እያሰበ የሚጫወት ጨዋታው መቀዝቀዝ ባለበት ሰዓት የሚያቀዘቅዝ መፍጠን ባለበት ማጥቃት ባለብን ሰዓት እንድናጠቃ የሚያደርግ መሀል ሜዳ ተጫዋች ያስፈልገናል። ዛሬ ቴሌማንስ ላይ ማንቸስተር ዩናይትድ ወሳኙን ዝውውር እንዳደረገን ያየሁበት ማለት ነው። ከዛ ውጭ ማንቸስተር ከፒኤስጂ ጋር 1-1 አልቋል። በግማሽ በቤንቾች ከግማሽ በኋላ ቤንቾች ነው እንደዛ ነው የተጫወት ነው ቀላቅለን ማለት። እነሱ በተቃራኒ ነው ዴምቤሌ ምናምን 1-3-4 ተጫዋቾች ሀኪሚ ምናምን የቀሩት እንጂ በቤስት ገጥሞናል ማለት ነው። ሰከንድ አፍ ማንኛውም 1-1 አልቋል። ቆንጆ የሚባል ጨዋታ ነው የነበረው። ማንቺዬ በጣም ትልቅ ተስፋ ነው የሰጠን። ሼር፣ ኮፒ፣ ሊንክ፣ ሪፖስት ማድረግ እንዳይረሳ። ፎሎ ደግሞ አላደረጋችሁ አዲሱ አካውንታችን ስለሆነ ፎሎ ይደረግ። ይመቻችሁ። ክለባችን ማንቸስተር ዩናይትድ እንግዲህ ከእንግሊዝ ክለቦች አለቃ ከሆነው ፒኤስጂ ጋር 1-1 በሆነ ውጤት የፍሬንድሊ ማቹን አጠናቋል ማለት ነው። በዚህ ጨዋታ ላይ የነ ዳረን ፍሌቸር ልጆች መጨማለቅና አንዳንድ የልምድ ማጣት አይተንበታል። የቴሌማንስ ምርጥ ብቃትም አይተንበታል። የመጀመሪያው ጨዋታ ነው በእርግጥ ከብሩኖ ጋር የነበረው 1-2 ማለት ነው። በጣም ቆንጆ ጨዋታ ነው። እንግዲህ ወያላው ምንም ማድረግ አልችልም። ያው ላንተ ብዬ እበቀልልሃለሁ ብዬ ነበር ይህን ጨዋታ ግን አልቻልኩም። ይኸው በቃ ተጨባብጠን ወጥተናል። 1-1 በሆነ ውጤት እኩል በሚባል ደረጃ አይደለም ግን በእርግጥ እኔ ዶሚኔንሲ ነበረኝ፣ በጨዋታው ላይ ዶሚኔንሲ ነበረኝ። ግን የፍሌቸር ልጆች ተጨማለቁብኝ መጨረሻ ላይ። ቢሆንም ግን ማለት ነው ይሄ ክለብ አሁንም ቢሆን 6 ቁጥር ያስፈልገዋል። ለምንድን ነው ካሪክ ዝም የምትሉት? በአመራሩ ምናምን 6 ቁጥር ግዴታ ያስፈልገዋል። በተለይ ደግሞ 9 ቁጥርም የመሰለ 9 ቁጥር ያስፈልገዋል ከሼሽኩ ጋር አንድ ላይ ተደርቦ የሚጫወት ማለት ነው። ከዛ ውጭ ግን ምርጥ እንቅስቃሴ ይሄ በተለይ አዲሱ ተጫዋች ሳንቶስ የተባለው ከጨዋታ የሚገራርም ፐርፎርማንስ ነው እያሳየን ያለ ነው። በቃ ዛሬ ብቻ
እነ ዶርጉም ምናምን ምርጥ ነበሩ። ሌላ ምንም አለልም። ማሊያ የምትፈልጉ ሰዎች ባዮ ላይ ስልክ አለ። በዛ ስልክ እየደወላችሁ መግዛት ማዘዝ ትችላላችሁ። ይመቻችሁ። ይህን አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ለማንኛውም ውጤቱን ተወውና ምን አይነት ማንቸስተር ዩናይትድ ነው የተመለከትነው ዛሬ ማለት ነው። ያው ውጤቱ ጨዋታውን አይገልጸውም። 14 ሹት ሞክረን 7 ኦን ታርጌት ነው የሞከርን ዛሬና በረኛው ወገመ ብራዘር የሚገርም በረኛ ነው እነሱ ማለት ነውና ብዙ ሙከራዎችን ያደረግ ብራንም በሙ የሚገራረሙ ሙከራዎችን ነበር ያደረገ። ፍሪኪክ ሁላ 2 የሚገራረሙ ፍሪኪክ ብቻ ማለት ነው። ካንግል ላይ ነው የበለጠው አንዱን ፍሪኪክና ቴልመንስ ገብቶ የሚገርም 21 ኳሶችን የተሳኩ ኳሶችን ነው አቀብሎ ይወጣ። ቴልመንስ በጣም የሚጠቅመን ተጫዋች ነው። በትንሽ ደቂቃ ነው ይሄን ሁላ ነገር ያደረገ ማለት ነው። ያው ቡድኑ ነው ይታወቃል። ገና ከመግባቱ ላይ ዝርክዚ የሰጠውን ኳስ የሚገርም ማለት ነውና በጣም ብዙ ነገር እንጠብቃለን። ቀጣይም ፒኤስጂን ያው ለጥልጥ ነው ያደረግነው እንዳሸነፍ ነው ቆጠሩት። ይመቻችሁ። ስሙ ብቻ የሚያስፈራ ክለብ እኮ ነው ያለን እኛ። ስሙ ብቻ ማንቸስተር ዩናይትድ መሆኑ ብቻ የሚያስፈራ ክለብ ነው ያለን። እሺ ወያላ ምን ተማርክ ከዚህ? ሀለ ሐመሯ ብዬ ላስተምርህ ወይስ ባየው ነገር ተምረሃል? ኧረ ቴሌማንስ፣ ኧረ ሳንቶስ፣ ኧረ ብሩኖ እያለን እንቀጥላለን። አይኔ ተሳስቶ ነው በለይ። እንኳን ደስ አላችሁ ማንቸስተራውያን። በቀሉ እንኳን ደስ አለሽ የምሬ ነው። ይሄ ለእናንተ ሰርግና ምላሽ እንደሆነ ያው ዓለም ያወቀው ነው የምሬ ነው። ብታሸንፉ ምን እንደሚፈጠር የእናንተን እስስ ስሜታችሁን ስለማውቀው እንኳንም አጫወጣችሁ። ቢያንስ በዚህ በትንሽ ትረጋጋላችሁ። ሰንበታችንን በስርዓት እናከብራለን። ቤተክርስቲያን ደን ምናምን ጾምም ስለሆነ ባይዘወይ መላው የኦርቶዶክስ እምነት ተከታዮች እንኳን ለፍስለታ ጾም በሰላም አደረሳችሁ። ያው እንግዲህ ነገ ሰንበታችንን በሰላም እናከብራለን። እንኳን ደስ አላችሁ። ይሄ ለእናንተ ክብር ነው የምሬን ነው። ብታሸንፉ ኑሮ ይውላችሁ ሊቨርፑልን የለጠለጠው፣ ቼልሲን የለጠለጠው፣ አርሰናልን የለጠለጠው ያንን ክለብ ነው ያሸነፍ ትሉ ነበር የምሬን ሳንዋሽ ትሉ ነበር አትሉም? ኮሜንት እስኪ ሐሳባችሁን። እንዲሁም ኦሪጂናል ማሊያ የምትፈልጉ ሰዎች ካላችሁ ደግሞ መደወል ብቻ፣ ባዮ ላይ ባለው ስልክ መደወል። የተለያዩ ማሊያዎችን ክፍለ ሀገር እንልካለን። አዲስ አበባ ያላችሁ ደግሞ አዲስ አበባ ሰሚት አድራሻ ያመጣችሁ መውሰድ ብቻ። ኦሪጂናል የሆኑ ማሊያዎችን ነው ማን የሚሸጠው? ናሆም ተፍ ተፍ የሚለው ዩሪ ቲሊማንስ እጅግ የላቀ ተጫዋች ነው ያገኘ ነው። እግዚአብሔርን በጣም ነው የሚችለው፣ ግን ደቂቃው መመጠን አለበት። እግዚአብሔር ከጉዳት ይጠብቅልን እንጂ ከፍ ካልን በሱ ነው። በጣም የሚገርም ዝውውር ነው ኢኒዮሶች ያደረጉት። ስቲል ቡድኑ ብዙ ነገር ይቀረዋል፣ ግን እሱ ሜዳ ውስጥ ካለ ምንም ነገር ሊፈጥርልን ይችላል። ለቀጥተኛነታችን ወይም ለካሪካቸው ራሱ በጣም ጥሩ ነው። ዩናይትድ ረጅም መከላከል ካልሰለቸው በስተቀር ጥሩ ቡድን ይመስላል፣ ግን ይሄ ዶሚናንሱ የለም። አላቅም ሲገባብን ጠብቀን ኮቢንም እሱንም አንድ ወደ ማሰለፍ የምንመጣበት ሰዓት ወደፊት ቡድኑ ፕሮግረስ ካረገም በሲዝኑ ማለት አላቅም እንጂ አንድ በጣም በሬ 6 ቁጥር ከቲሊማንስና ከብሩኖ ጋር ነው ሞር ዩናይትድ የተሻለ የሚሆነው። እኔ ቲሊማንስና ኮቢ ሜኑ አንዱ ያንዳቸው ተቀያሪ ነው የሚሆኑ የሚመስለኝ። ሁለቱ አንድ ላይ ከተሰለፉ ወይ ዩናይትድ እየተመራ ነው ወይ በጣም ትንሽ ቡድን ነው እየገጠብን ያለ ነው ብዬ ነው ማስበው እንጂ ለትልቅ ቡድን ቲሊማንስና ሜኑ አንድ ላይ በጣም ይከብዳል። ኦቨርኦል ዩናይትድ እኔ አንድ የፍሌቸር ልጆች አላቅም እነሱ ትልቅ ደረጃ ከደረሱ እኔ የኳስ አረዳዴ ልክ አይደለም ማለት ነው። በጣም ብዙ ነገር ነው የሚቀራቸው። ሌላ የምታውቁት ነው። የፈርስታፍን ቪዲዮ ሰርችላችኋለሁ፣ ግን በቃ አሁን ባለን እንኳን ምንም ማንገዛ ከሆነ ለእኔ ሳንቶስ ቲሊማንስና ብሩኖ ቢሰለፉ ሞር ሚድፊልዱ ጥሩ ይመስለኛል። ኮቢን አላቅም ምን ያህል ማደግ እንደሚችል። ዞሮ በጣም ብዙ ጨዋታ ስላለን ወደፊት ሁለቱም በቂ ሰዓት ያገኛሉ ብዬ አስባለሁ። ቲሊማንስ ማርጀቱን ተከትሎ ሁሌ 90 ደቂቃ አናራግጠውም እና ጥሩም ነን፣ ግን በጣም መጠናከር እንፈልጋለን። በሬ 6 ቁጥር ይሄ አትሌቲክ በጣም ብዙ ቦታ የሚያካልል የሚጋጭ ኢነርጄቲክ 6 ቁጥር ያስፈልገናል። መምጣቱ አይቀርም ብዬ አስባለሁ። ባሌባም ስለተጎዳ ነው ቅድም ነግራቸዋለሁ እንጂ ባሌባን ቀጥታ ነው ወደ የሚያመጡት እና ድንገት ማድሪድ ቤት ያለውን ኮሽታ ደግሞ አይተው ካማቪንጎቹ አሜን ከተለቀቀ ነው ይመስለኝ። ስንከላከል ጥሩ ነው። ከኳስ ውጭ በቃ አምነዋል። ይሄ ኳስ ሚስ ዶሚናንት ቡድን ቢሆን ደስ ይለኛል፣ ግን ዳይሬክት እግር ኳስ ነው የምንጫወተው። ፔጂ በቤንች ራሱ ገብቶ በጣም ኳስ ይይዛል እና የሚያምር ቡድን ነው። ለማንኛውም ይመቻችሁ። ፎር ሌክቸር ማርገረሳ ቻው።